ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክ የማይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውንም ነገር እሸጣለሁ። ቅዱስ የገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስ ይሰጣል። ዶክመንቴሽን የሚሰራል እሱ ነው የሚሰራው። አለሁኝ ቪዲዮ ወይም እስኪ ኮፒ ሊንክ አድርጉልኝ ብዬ አላቅም። አድርጉልኝ። መጨረሻ ላይ ፖስት ያደረኩትን ቪዲዮ 5 ጊዜ አታፍጭብን ውጪ ብር አልክም ስላልኩ ነው አልወጣም። ለምን አታፍጡ? ሰውን ለመውደድ ጥቅም አትጠብቁ። አለሁኝ። ሄዱዬ እንዴት ነሽ? አዎ ማርያምን ይሄ ፀጉሬ ነው። ቤትሽ ክትታልሽ ስራ ሰራለሁ። አሁንም ግን ያው ሁሉ ጊዜ ቀን በቀን አልወጣም፣ ግን እወጣለሁ። ቀን በቀን ግን አልወጣም። ያው ማኔጅ እያደረኩኝ እወጣለሁ። ቅዱሴ ደህና ነው። ተለቅ ያለ ቤት ለመከራየት